ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱን የዜና ወጃችን እንሆ ጀምሯል። አዳዲስና ኦታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎችን ነግራችኋለን። አብራችሁን ቆዩ። ትግራይ ሰራዊት አባላት ከደሞዝና ጥቅም ጋር በተያያዘ ተቃውሞ ማንሳታቸውን ተከትሎ ክልሉ አዲስ ያወጣውን የሰራዊቱን መሰረታዊ ፍላጎት ጥያቄ የሕክምና አገልግሎት፣ የመኖሪያ ቤት ቦታ አቅርቦት፣ የደሞዝ ማሻሻያ፣ መንግስትና መንግስታዊ ባልሆኑ ተቋማት አገልግሎት አቅርቦት እንዲሁም ትምህርትና ስልጠና ወዘተ የያዘ አዲስ መመሪያ ዛሬ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በተገኙበት የክልሉ ካቢኔ ሙሉ ለሙሉ ድምፅ አጽድቋል። የሰራዊቱን ተቃውሞ ተከትሎ ሌተናል ጄኔራል ታደሰ ወረደ የአቶ ጌታቸው ረዳ ጣፋንታ ደርሷቸው ትናንት ጥቅምት 6 2018 ወደ አዲስ አበባ እንደሸሹ በአንዳንድ ሚዲያ የተዘገበው ውሸት ሐሰት ነው ተብሏል። የግብጽ መሪዎች ከኢትዮጵያ ጋር በተያያዘ የሚያደርጉት ንግግር ምንን ያመለክታል? በኢትዮጵያና በግብጽ መካከል ላለፉት 15 ዓመታት ውዝግብ ምክንያት ሆኖ የቆየው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከተጠናቀቀ በኋላ ግብጽ ከፍተኛ ባለስልጣናቱ አማካኝነት በኢትዮጵያ ላይ የምታቀርበው ክስ አጠናክራ ቀጥላለች። ኢትዮጵያ፣ ግብጽና ሱዳን ከግድቡ ግንባታ አንስቶ በውሃ ሙሊትና በግድቡ አስተዳደር ላይ ድርድር ሲደረጉ ቢቆዩ ከስምን ላይ ሳይደርሱ ቀርተዋል። የህዳሴው ግድብ ተጠናቆ ስራ ጀምሯል። በዚህም ጉዳይ የዜና ትንታኔያችን አካቶታል። ቆይታቸው የምሰሙት ይሆናል። አይኤምኤፍ ዕዳ ያለባቸውን ሀገራት ለይቷል። ኢትዮጵያ አቆጣጠር ጥቅምት 2025 ጀምሮ በአጠቃላይ 86 ሀገራት 162 ቢሊዮን ዶላር ጋር የሚመጣጠን ዕዳ አለባቸው ብለዋል። በዚህም በረድፉ ያወጣቸውን በዝርዝር የምናሰማቸው ይሆናል። የገንዘብ ሚኒስተር ለዓለም ባንክና አይኤምኤፍ ተጨማሪ የብድር ጥያቄ ያቀረበ። የልዑክ ቡድናቸውን ይዘው በዓለም ባንክና በዓለም የገንዘብ ድርጅት ዓመታዊ አይኤምኤፍ ስብሰባ እየተሳተፉ የሚገኙት የገንዘብ ሚኒስተር አቶ አህመድ ሺዴ በተጨማሪም ብድር ጥያቄ ያቀርበዋል። የዜና ትንታኔያችን አካቶታል። ቆይታቸው የምሰሙት ይሆናል። የኢትዮጵያ አየር መንገድ ወደ ፖርት ሱዳን የበረራ አገልግሎት ዳግም ጀመረ። ኢትዮጵያ አየር መንገድ ወደ ፖርት ሱዳን የሚያደርገው በረራ ከጥቅምት 5 ቀን 2018 ዓ.ም ጀምሮ ዳግም መጀመሩን አስታውቋል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረጉን እንዳይረሱ። ወደ ዕለቱ አጫጭር ዜና ስናልፍ አማራ ክልል ምስራቅ ጎጃም ዞን የነማይ ወረዳ ምክትል አስተዳዳሪ ዛሬ ጠዋት በታጣቂ መገደላቸው የወረዳው አስተዳደር አስታውቀዋል። የወረዳው የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ባሰራጨው ዘገባ የወረዳው ምክትል አስተዳዳሪና የስራ ክህሎት ጽህፈት ቤት ኃላፊ የነበሩት አቶ አዲሱ ተሻለ ዛሬ ጠዋት 12 ተኩል ከመኖሪያ ቤታቸው ተነስተው ወደ ጽህፈት ቤታቸው ሲጓዙ በተተኮሰባቸው ጥይት ህይወታቸው አልፏል። አስተዳደሩ ለግድያው ጽንፈኛ ብሎ የጠራውን በአካባቢው የሚንቀሳቀስ ታጣቂ ኃይል ተጠያቂ ነው ሲል መግለጫው ከሷል። የግለሰቡ የተለያየ ጊዜና ቦታ እየጠፋ እንደሆነ መግለጫውን አመላክቷል። እና ኢትዮጵያ መካከል ላለፉት 15 ዓመታት የውዝግብ ምክንያት ሆኖ የቆየ ታላቁ የህዳሴ ግድብ ግንባታ ከተጠናቀቀ በኋላ ግብጽም ከፍተኛ ባለስልጣናት አማካኝነት በኢትዮጵያ ላይ የምታቀርበው ክስ አጠናክራ ቀጥላለች። ኢትዮጵያ፣ ግብጽና ሱዳን ከግድቡ ግንባታ አንስቶ በውሃ ሙሊትና በግድቡ አስተዳደር ድርድር ሲያደርጉ ቢቆይም ከስምምነት ላይ ሳይደርሱ የህዳሴው ግድብ ተጠናቆ ስራ ጀምሯል። በተለይ ከአባይ ወንዝ የሚመነጨው አብዛኛው ውሃ የምትጠቀመውና ወንዙን የህልውና መሰረት ነው የምትለው ግብጽ ግድቡ የውሃ ድርሻን ይቀንሰዋል በማለት ስትከራከር ቆይታለች። በኢትዮጵያ በኩል ግን ግድቡ የኃይል ማመንጫ በመሆኑም ለታችኛው ተፋሰስ ሀገራት የሚደርሰው ውሃ የተመጣጠነ ያደርገዋል ስትል ትከራከራለች። ግድቡ ግብጽም ኢትዮጵያን የውሃ ፍሰት እንድትቆጣጠር በማድረግ የበላይነት ይሰጣታል በሚል ስጋት ከግንባታ ወቅት አንስቶ አስገዳጅ ህጋዊ ስምምነት እንዲፈረም ስትጥር የቆየ ቢሆንም በኢትዮጵያ በኩል ግን ተቀባይነት ሳያገኝ መቅረቱ ይታወቃል። በግድቡ ምርቃት ከሳምንታት በኋላ በሱዳን የደረሰው ጎርፍ መጥለቅለቅ ግብጽ እያሰማች ላለው ተቃውሞ አዲስ በር የከፈተ ሲሆንላት ለተከሰተው ጎርፍና ለደረሰው ጉዳት ግዙፍ የኢትዮጵያ ግድብ ተጠያቂ አድርጋለች። በኢትዮጵያ በኩል ግን ይህ ተቀባይነት አላገኘም። ይልቁንም የታላቁ ህዳሴ ግድብ መኖር በሱዳንም ሆነ በግብጽ ሊደርስ የነበረውን ከባድ ጉዳት አስቀርቷል በማለት የቀረበውን ክስ አጣጥለዋለች። ኢትዮጵያ አሁንም በድርድሩ ለመቀጠልና ሁሉንም ከሚጠቅም ስምምነት ላይ ለመድረስ ፍላጎት እንዳላት እየገለጸ ቢሆንም ከግብጽ ግን በኩል እየተሰማ ያለው ምላሽ ወደ ፍጥጫ ያዘነበለ ይመስላል። ኢትዮጵያ በአባይ ወንዝ ላይ ገንብታ ታላቁ ህዳሴ ግድብ ካስመረቀኝ በኋላ የግብፁ ፕሬዝዳንት ጨምሮ የአፍሪካ ዲፕሎማቶችና ከፍተኛ ባለስልጣን ዛቻ አሰል ንግግር በይፋ እየተናገሩ ነው። ግብጽ እጇን አጣጥፋ አትመለከትም ብለዋል። ከቀናት በፊት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ካይሮ ውስጥ የተካሄደው 8ኛው የውሃ ሳምንት ስብሰባ ላይ ባስተላለፉ መልእክት ሀገራቸው ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃ ትወስዳለች ብለዋል። ይህ ፕሬዝዳንቱ ንግግር የአፍሪካ ህብረት፣ የተባበሩ መንግስታት ድርጅት፣
ድርጅት የሁለቱ ሀገር ወዳጆች የሆኑ አሜሪካ ከሚያረዷት አቋም አንጻር ለንግግር የሚኖረው እድል የሚያደናቅፍ ሊሆን ይችላል ተብሏል። ፕሬዝዳንቱ ኢትዮጵያ በግዛቷ ውስጥ ገንብታ ስራ ላይ የዋለችው ግድብ አስተዳደር በተመለከተ ግብጽ ደስተኛ ለመሆኗን ጠቅሰው ይህ ኃላፊነት የጎደለ ያሉትን ሁኔታ አገራቸው እጇን አጣጥፋ አትመለከትም ብለዋል። ይህንንም ተከትሎ የኢትዮጵያ ውሃና ኢነርጂ ሚኒስተር በሰጠው ምላሽ ፕሬዝዳንቱ ንግግር ግብጽ የአባይ ወንዝ የበላይነት ለመቆጣጠር ፍላጎት መግለጫ መሆኑን በመጥቀስ እንዲህ ያለው ንግግር ኢትዮጵያ አባይ ወንዝ የመጠቀም መብቷ አሳልፋ እንድትሰጥ የሚያደርጋት እንዳልሆነ በመግለጽ ተቃውሞ ገልጿል። ይህም ከፕሬዝዳንቱ ንግግር ቀደም ብሎ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በተካሄደው ወቅትም የግብጽ የውጭ ጉዳይ ሚኒስተር ባድል አብድላቲ የታላቁ ህዳሴ ግድብ ጉዳይ አንስተው ሀገራቸው ኢትዮጵያ ዓለም አቀፋዊ ፍርድ ቤትም እንደምትወስደው ገልጸው ነበር። የውጭ ጉዳይ ሚኒስተሩ ኢትዮጵያ በአባይ ላይ የተናጠለ እርምጃ ወስዳ ግድቡ በመገንበቷ በሚሊዮን የሚቆጠሩ የግብጽና የሱዳን ህዝቦች ህይወት አደጋ ላይ ጥላለች በማለት ከከሰሰች ተጨማሪም ኢትዮጵያ የተናጠለ እርምጃ በመውሰድ በቀጠናው አደጋ ደቅናለች ብለዋል። ይህ ክስተት ተከትለው በተባበሩት መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ የሆኑት አምባሳደር ዩሱፍ ካሳይ በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው በማለት ግብጽ ከቅኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ የሚል የተፈሳሱ ሀገራት አገላጋች ብላለች። አህጉራዊና ዓለም አቀፋዊ ተቋማት እንዲሁም ሀገራት ኢትዮጵያና ግብጽ በህዳሴው ግድብ ዙሪያ ንግግር በማድረግ ስምምነት እንዲደርሱ እየጠበቁ ባሉበት በአሁኑ ጊዜ ግብጽ በኩል ግን ሌሎች አማራጭ ለመፈለግ አዝማሚያ እንዳለ የማያመለክት ንግግሮች እየተሰሙ ነው። ግብጽ ከአባይ ወንዝ ላይ አትደራደርም ብለዋል። ፕሬዝዳንት አልሲሲ ሀገራቸው በአባይ ውሃ ላይ ያላትን ጥቅም ለማስከበር ማንኛውም እርምጃ እንደሚወስዱ የተናገሩበት መድረክ ላይ የግብፁ ጠቅላይ ሚኒስተር ሙስጣፊ ማድቡሊ የግብጽ ውሃ ደህንነት ጉዳይ ህልውና ጉዳይ ስለሆነ ለድርድር የሚቀርብ አይደለም ማለታቸው ተዘግቧል። ፕሬዝዳንት አልሲሲ በመክፈቻችን ላይ ንግግር ባደረጉበት 8ኛው ሳምንት ጉባኤ ማብቂያ ላይ ንግግር ያደረጉት ጠቅላይ ሚኒስተሩ ከኢትዮጵያ ጋር የማያስማማቸው ታሪካዊና ህጋዊ መብት አንስተዋል። የግብጽ የውሃ ደህንነት ጉዳይ የፖለቲካ ወይም የድርድር ቦታ አይደለም ያሉት ጠቅላይ ሚኒስተሩ ግብጽ በአባይ ወንዝ ላይ ያላት ታሪካዊና ህጋዊ መብት ለድርድር ታቀርባለች ብሎ ማሰብ ተራ ቅዠት ነው በማለት ለግብጽ የህልውና ጉዳይ በሆነው በአባይ ወንዝ ላይ ድርድር እንደማይኖር ተናግረዋል። ይህ ግብጽ በአባይ ወንዝ የምታገኘው ውሃ መጠን እንዳይነካባት የምትጠቅሰው ታሪካዊና ህጋዊ ድርሻ ሌሎች ሀገራት ያገለለ ኢትዮጵያን ጨምሮ በቀሪዎቹ የናይል ተፋሰስ ሀገራት ተቀባይነት የሌለው የቅኝ ግዛት ስምምነት ነው። ይህም እንደ አውሮፓ አቆጣጠር 1959 በቀኝ ገዢዋ ብሪታንያ የተፈጸመውና አብዛኛው ውሃ ድርሻ ለግብጽ የሚሰጥ የቅኝ ግዛት ስምምነት አብዛኛው የተፋሰሱ ውሃ ለግብጽ የሚሰጥ ነው። ስምምነቱ 85% በላይ የውሃ ለወንዝ የምታመነጭ ኢትዮጵያ ላካተተ ሲሆን ግብጽ 55.5 ቢሊዮን ኪዩብ ውሃ እንዲሁም ሱዳን 18.5 ቢሊዮን ኪዩብ ውሃ እንዲያገኙ የሚፈቅድ ነው። በየዓመቱ በናይል ወንዝ ላይ ከሚፈሰው 84 ቢሊዮን ኪዩብ ውሃ 12% በትነት የሚያልቅ ሲሆን አብዛኛው ቀሪ ውሃ ለግብጽ ለመስጠት በወቅቱ ግብጽ ትገዛ የነበረው ብሪታንያ ለጥጥ ምርቷ እንድትጠቀምበት የሚያመቻች ነው። ኢትዮጵያ ይህ የቅኝ ግዛት ዘመን ስምምነት እሷን ያገለለ ከመሆኑም በተጨማሪ ፍትሐዊነት የጎደለው በመሆኑ እንደማትቀበለው በመግለጽ ተፋሰሱ ሀገራት መካከል ለድርድር ተደርጎ አዲስ ውሉን የሚያስማማ ስምምነት ላይ እንዲደርስ ስትጠይቅ ቆይታለች። ኢትዮጵያ የህዳሴው ግድብ ግንባታ ከተጀመረ በኋላ በሀገራቱ አፍሪካ ህብረትና በአሜሪካ ለዓለም ባንክ አማካኝ በተደጋጋሚ እንዲቋረጥ ድርድር ሲካሄድ ቆይተዋል። ነገር ግን ግብጽ ያቀረበችው አስገዳጅና ህጋዊ ስምምነት እንዲፈጸም መጠየቋ ተቀባይነት ባለማግኘቱ ድርድሮቹ ውጤት አላገኙም። ግድቡ ተገንብቶ በውሃ ከተሞላና ስራ ከጀመረ በኋላ ድርድር እንዲካሄድ የተለያዩ ወገኖች እየወተወቱ ባለ ጊዜ ኢትዮጵያ ዝግጁነቷን ብትገልጽም የግብፁ ፕሬዝዳንት ጨምሮ የሀገሪቱ ከፍተኛ ባለስልጣን የሚያደርጉ ንግግር ለድርድር በር የሚከፍት አይደለም። ፕሬዝዳንቱ የግብጽ ጥቅም ለማስከበር ማንኛውም እርምጃ እንደሚወስዱ፣ ጠቅላይ ሚኒስተሩ ደግሞ በናይል ውሃ ላይ ድርድር የሚታሰብ እንዳልሆነ አንድ ሳምንት ውስጥ በተከታታይ ማሳወቃቸው በህዳሴው ግድብ ግንባታ ወቅት የነበረው ውጥረት አሁንም ተጠናክሮ እንደሚቀጥል የሚያመለክት ነው። ባለፉት ሳምንት የግብጽ ከፍተኛ ባለስልጣን የሚያደርጓቸው ንግግሮች እየተከታተለች ምላሽ እየሰጠች ያለችው ኢትዮጵያ ግብጽ አሉታዊ ዘመቻ መክፈቷን በመጥቀስ ተቃውሞን አሰምታለች። የኢትዮጵያ ውሃና ኢነርጂ ሚኒስተር እንዳለው ግብጽ ከአባይ ወንዝ ከታላቁ ህዳሴ ግድብ በተያያዘ በኢትዮጵያ የከፈተችው ዘመቻ አጠናክራ ትቀጥላለች በማለት ገልጸዋል። አይኤምኤፍ ዓለም አቀፍ የገንዘብ ተቋም ከፍተኛ ዕዳ ያለባቸውን ሀገር ዘርዝሯል። እንደ አውሮፓ አቆጣጠር ከጥቅምት 2025 ጀምሮ በአጠቃላይ 86 ሀገራት 162 ቢሊዮን ዶላር የሚመጣጠን ዕዳ አለባቸው አለ። ኢትዮጵያም ከአፍሪካ አህጉራት 2.17 ቢሊዮን ዶላር ዕዳ በመያዝ 14ኛ ደረጃ ስሟ ተነስቷል። አርጀንቲና 56.8 ቢሊዮን ዶላር፣ ዩክሬን 14.1 ቢሊዮን ዶላር፣ ግብጽ 9.3 ቢሊዮን ዶላር ከፍተኛ ብድር ካለባቸው ሀገራት ከ1 እስከ 3 ያለውን ደረጃ ይዘዋል። በተያያዘም ዜና ዓለም አቀፍ
የገንዘብ ድርጅት IMF በመጠናቀቅ 2 ወራት ብቻ በቀሩት የዘንድሮ የፈረንጆ ዓመት ኢትዮጵያ ኢኮኖሚ 7.2 በመቶ ያርጋል ተብሎ እንደሚጠብቅ ተንብየዋል። ድርጅቱ ሀገራት በቀጣይ ፈረንጆች 2026 ዓመት ይኖራል በሚል ያስቀመጠው እድገት ለዚህ ዓመት የተነበየው 0.1 በመቶ ያነሰ ነው ተብሏል። የገንዘብ ሚኒስተር ለዓለም ባንክና IMF ተጨማሪ የብድር ጥያቄ ያቀረበ። የልዑክ ቡድናቸው ይዘው ዓለም ባንክና ዓለም የገንዘብ ድርጅት IMF ስብሰባ ላይ የተሳተፉ የሚገኙት የገንዘብ ሚኒስተር አቶ አህመድ ሺዴ ተጨማሪ ብድር ጥያቄ ያቀረቡ። ከጥቅምት 3 2018 ዓ.ም ጀምሮ በአሜሪካ ዋሽንግተን ዲሲ እየተካሄደ የሚገኘው ዓመታዊ ስብሰባ የገንዘብ ሚኒስተሩና ብሔራዊ ባንክ ገዢ ኢዮብ ተካልኝ፣ የጠቅላይ ሚኒስተሩ ከፍተኛ አማካሪ አቶ ተክለ ወልደ አጥናፉና ሌሎች የከፍተኛ መንግስት ስራ ኃላፊዎች ተገኝተዋል። የገንዘብ ሚኒስተሩ አቶ አህመድ ሺዴና ልዑካቸው ከዓለም ባንክ ምስራቃዊና ደቡብ አፍሪካ ምክትል ፕሬዝዳንት ዲያሚ ዲኦፒ ጋር ባደረጉት ስብሰባ ሚኒስትሩ በግብርና ምርታማነት፣ ኢነርጂና ሰው ሀብት ልማት በቀጣይ ትስስር መሰረተ ልማት ፍላጎት ያለው የፋይናንስ ድጋፍ እንደሚያስፈልግ መጠየቃቸው የሚኒስትሩ መስሪያ ቤት በድረገጹ አስታውቋል። አቶ አህመድ ሺዴ የዓለም ባንክ ላደረገው ከፍተኛ ቴክኒካዊና ፋይናንስ ድጋፍ እንዳመሰገኑ መንግስት እያካሄዳቸው ያሉ ድሃ ተኮር ሪፎርም በተመለከተ ማብራራታቸውን ሪፎርም ለማስቀጠል የዓለም ባንክ ቀጣይነት ያለው ድጋፍ አስፈላጊ መሆኑን አጽንኦት ሰጥተዋል። የዓለም ባንክ ምስራቃዊና ደቡብ አፍሪካ ምክትል ፕሬዝዳንት በበኩላቸው በኢትዮጵያ ለኃይል ማስፋፊያ፣ አነስተኛ አርሶ አደሮች ምርታማነት፣ ፋይናንስና ትስስር ለመጨመር ጥራት ያለው የሰው ኃይል ወደ ስራ እንዲገባና አነስተኛ አምራቾችን ለመደገፍ ስራ ይከናወናል ማለታቸው ተገልጿል። ከዚሁም ጋር ተያይዞ ዓለም አቀፍ የገንዘብ ድርጅት IMF ለመጠናቀቅ 2 ወር ብቻ በቀሩት የዘንድሮ የፈረንጆ ዓመት የኢትዮጵያ ኢኮኖሚ 7.2 በመቶ ያርጋል ተብሎ እንደሚጠበቅ ተንብየዋል። ድርጅቱ ሀገራት በቀጣይ ፈረንጆች 2026 ዓመት ይኖረው የሚለውን ያስቀመጠው እድገት በዚህ ዓመት ከተነበየው 0.1 በመቶ ያነሰ ነው። መቀመጫው ዋሽንግተን ዲሲ ያደረገው IMF ይህን ያሳወቀው ዛሬ ሐሙስ ጥቅምት 6 2018 ዓ.ም ባደረገው ዓመታዊ ሪፖርቱ ነው። ሪፖርቱን ኢትዮጵያ ጨምሮ ከሳራ በታይ የሚገኙ 45 ሀገራትን ኢኮኖሚያ ሁኔታ የዳሰሰ ነው። በዚህም ቀጠና ለኢኮኖሚ እድገት በፈረንጆች 2025 ዓመት 4.1 በመቶ ከሆነ የተረጋጋ ሁኔታ እንደሚቀጥል አመላክተዋል። የኢኮኖሚ ትንበያ በመጨረሻ የፈረንጆቹ ዓመት በትንሹ ከፍ እንደሚል የጠቆመ ሪፖርቱ ለዚህም እንደ ኢትዮጵያና ናይጄሪያ ባሉ ሀገራት እየተተገበሩ ያሉ የኢኮኖሚ ማሻሻያ ጥረቶች አስተዋጽኦ እንደሚኖራቸው አመላክተዋል። በመጪው ጊዜያት የነዳጅ ዋጋ ይብለጥ ይቀንሳል ተብሎ ቢጠበቅም ቡናና ወርቅ የመሳሰሉ ዋነኛ ሸቀጦች ዋጋ ግን ከኮቪድ ወረርሽኝ በፊት ከነበረው ጊዜ በላይ እንደሚሆን ሪፖርቱ አትተዋል። ይህ ሁኔታ እንደ ኢትዮጵያ ላሉ በተፈጥሮ ሀብት ላይ የተመሰረተ ሀገራት ጠቃሚ እንደሚሆን IMF አስታውቋል። ኢትዮጵያ አየር መንገድ ወደ ፖርት ሱዳን በረራ አገልግሎት ዳግም ጀመረ። ኢትዮጵያ አየር መንገድ ወደ ፖርት ሱዳን የሚያደርገው በረራ ከጥቅምት 5 ቀን 2018 ዓ.ም ጀምሮ ዳግም ማስጀመሩን አስታውቋል። አየር መንገዱ ወደ ፖርት ሱዳን ከጥቅምት 5 ቀን 2018 ዓ.ም ጀምሮ በቀን አንድ ጊዜ በረራ የሚያደርገው ገልጾ በቀጣይ ከጥቅምት 22 2018 ጀምሮ ደግሞ በረራዎችን በቀን 2 ጊዜ እንደሚያሳድግ ጠቁሟል። በሱዳን ጦር ሰራዊትና በፈጥኖ ደራሽ ኃይል RSF መካከል ግጭት ከተቀሰቀሰ ሚያዝያ 2015 ወዲህ የሱዳን መንግስት ዋና ከተማ ካርቱምን በመልቀቅም ሀገሪቱ ሲያስተዳድር የቆየው በምስራቅ የሀገሪቱ ክፍል የምትገኘው ፖርት ሱዳን የሚገኘው ጊዜያዊ መቀመጫ እንደነበር ይታወሳል። ይህን ተከትሎ አየር መንገዱ ወደ ፖርት ሱዳን ተከታታይ በረራዎችን ሲያደርግ የነበረ ሲሆን ከወራት በፊት በሀገሪቱ እንደገና ባገረሸው ግጭት ሳቢያ ወደ ፖርት ሱዳን ሲያደርግ የነበረውን በረራ ለማቋረጥ ተገዶ